ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛችኋለሁ። ካልተገናኘንም ሰላም ሁኑ። ጠቅላይ ሚኒስትር ዶክተር አብይ አህመድ በ2010 የኢትዮጵያ ጠቅላይ ሚኒስትር ሆነው በመሾማቸው ወደ 8 ዓመታት ገደማ በስልጣን ላይ ይገኛሉ። ባለፉት 8 ዓመታት ውስጥ የፖለቲካ ማሻሻያዎች፣ የፖለቲካ እስረኞች ተፈተው አንዳንድ ተቋሚ ቡድኖች እንዲመለሱ ተፈቅዶላቸዋል። የተዘረጉ መንገዶች፣ የቱሪዝም ፕሮጀክቶች እና የዲጂታል ኢኮኖሚ ማሻሻያዎች ተደርገዋል። እንዲሁም የኢኮኖሚ የመሰረተ ልማት ፕሮጀክት እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ትልልቅ ፕሮጀክቶችን አሳክተዋል። ዶክተር አብይ አህመድ ባለፉት 8 ዓመት የስልጣን ዘመን በተለይም በትግራይ ጦርነትና በአንዳንድ ክልሎች ከፍተኛ ግጭት ነበሩ። ይህን ግጭት ተቋቁሞ በማለፍ የኢትዮጵያን ስም በዓለም ደረጃ ከፍ አድርጎ ማስጠራት ችሏል። ቻናሉን ሰብስክራይብ እና ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ።